እንዴት ናችሁ? ከዚህ ቀደም በኢንትራንስ ፈተና ላይ የመጡ ስለ ኮንዲሽናል ሴንቴንስ ጥያቄዎችን በጣም አሪፍ በሆነ እና ቀላል በሆነ መልኩ የምንሰራ ይሆናል። ሶ እርግጠኛ ነኝ ይህንን ጥያቄ ፕራክቲስ ካደርጋችሁ በቀጣይ ዓመት ለምትፈተኑት ለኢንትራንስ ኤግዛም ስለ ኮንዲሽናል ሴንቴንስ ሙሉ በሙሉ የምትመልስ ይሆናል። ሶ ቪዲዮን ከመጀመራችሁ በፊት ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሼር በማድረግ ጀምሩ። ዳይሬክትሊ ወደ ጥያቄ እንገባለን ማለት ነው። ኩዌሽን ነምበር 1 ኢፍ አይ ዳሽ ሂም ኮማ አይ ውድ ቴል ሂም ቱ ሪፖርት ቱ ዘ ኦፊስ ይላል። ሶ መጀመሪያ ይህን ጥያቄ ከመመለሳችን በፊት ስለ ኮንዲሽናል ሴንቴንስ አንዳንድ ነገር ማለት አለብን። there are four types አራት ታይፖች አሉት። the first one zero conditional sentence, type 1, type 2 እና type 3 አጠቃላይ አራት ኮንዲሽናል ሴንቴንሶች አሉ ማለት ነው። ሶ ከዚህ ውስጥ ይሄ ጥያቄ ከአራት ውስጥ የቱ ነው ብለን ራሳችንን እንጠይቃለን ማለት ነው። ኢፍ ክሎዝ አልተሰጠንም፣ ሜን ክሎዝ ደግሞ ተሰጥቶናል። ጀስት ሜን ክሎዝ ላይ ፎከስ እናደርጋለን ማለት ነው። እና ሜን ክሎዝ ምን ይላል? አዊች ቴል ሂም ይላል። ሶ ይሄ የቱ ታይፕ ነው ብለን ራሳችን እንጠይቃለን ማለት ነው። አዊች ቴል ሂም ከሆነ ኮንዲሽናል ታይፕ 2 ነው። ኢፍ ክሎዙ ምን ይሆናል? ኢፍ ክሎዙ ፓስት ሲምፕል ከሆነ ሜን ክሎዝ ደግሞ ውጅ ፕላስ ቨርብ ዋን ወይም ቤዝ ቨርብ ይሆናል ማለት ነው። ሶ አሁን ላይ ሜን ክሎዝ ተሰጥቶናል። ሜን ክሎዝ ምንድን ነው? ውጅ ቴል፣ ውጅ ፕላስ ቴል ቨርብ ዋን ተሰጥቶናል። ሶ ኢፍ ክሎዝ ምን ይሆናል? ፓስት ይሆናል። ሶ ከዚህ ጥያቄ ውስጥ ምርጫ ውስጥ እንፈልጋለን ማለት ነው። ፓስት የሆነ ሲ ቨርብ ዋን ነው፣ አይሆንም። ዊል ሲ ፊቸር ነው፣ አይሆንም። ውጅ ሲ ይሄ ከነ አይሆንም ማለት ነው። ይሄ የሚሆነው ለሜን ክሎዝ ነው እንጂ ለኢፍ ክሎዝ ይሆናል። ለኢፍ ክሎዝ ፓስት ብቻ ነው እንጂ ውጅ አንጠቀምም ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንገባ ፋጡማ ድራይቭስ ቱ ፋስት ሶ ሺ ዳሽ አን አክሲደንት አንለስ ሺ ኢዝ ሞር ኬርፉል። ሪሜምበር እዚህ ጋር ሜን ክሎዝ መጀመሪያ ከመጣ ኮማ አያስፈልግም ማለት ነው። ኢፍ ክሎዝ ከመጣ ነው ሜን ክሎዝ ጋር ኮማ የሚያስፈልገው። ሶ እዚህ ጋር መጀመሪያ ላይ እንትን ተሰጥቶናል፣ ሜን ክሎዝ ተሰጥቶናል። ሺ ዳሽ አን አክሲደንት ይላል። አንለስ ማለት ከምን ጋር ተመሳሳይ ነው? ኢፍ ሺ ዳዝ ኖት ጋር ተመሳሳይ ነው። ኢፍ ሺ ዳዝ ኖት ጋር ተመሳሳይ ነው ማለት ነው። ሶ ኢፍ ሺ ዳዝ ኖት ጋር ተመሳሳይ ከሆነ ይሄ ምንድን ነው? ኢፍ ሺ ዳዝ ኖት ከምን ጋር ተመሳሳይ ነው? ከአንለስ ጋር ተመሳሳይ ከሆነ ኢፍ ክሎዝን አግኝተናል። የተጠየቅነው ሜን ክሎዝ ከሆነ አሁን ላይ ስትራክቸሩን አግኝተናል ማለት ነው። ሺ ፕላስ ቨርብ ዋን ነው ማለት ነው። ሺ ዳዝ ኖት ሞር ከሆነ ቀጣይ ለሜን ክሎዝ ምን ይሆናል ማለት ነው? መልሱ ዳይሬክትሊ ምንም አያስፈልግም። እዚህ ጋር ምን እናስገባለን? ዊል ሃቭ እናስገባለን። ፋጡማ ድራይቭ ሶ ፋስት፣ ፋጡማ በጣም ነው የምትነዳው። ሶ ካልተጠነቀቀች የመኪና አደጋ ይደርስባታል ለሚለው ሀሳብ ጋር ተመሳሳይ ስለሆነ ዳይሬክትሊ ለዚህኛው ጥያቄ መልስ የሚሆነው ዊል ሃቭ ነው ማለት ነው። ይሄ ለዚህኛው ጥያቄ መልስ የሚሆነው ይሄ ነው። ሶስቱ ከነ አይሆንም። ይሄ አይሆንም፣ ይሄም አይሆንም፣ ይሄም አይሆንም ማለት ነው። ወደ ሶስተኛው ጥያቄ እንገባለን። አይ ዶንት ቲንክ አይ ዊል ጌት ዘ ጆብ ኮማ በት ኢፍ አይ ጋት ኢት ኮማ ዳሽ ሞር ይላል። ሶ አሁን ላይ የቱ ነው ኢፍ ክሎዝ? የቱ ነው ኢፍ ክሎዝ? ከዚህ ሁለቱ ይሄ እዚህ ጋር አለ፣ አንድ አለ፣ እዚህ ጋርም አንድ አለ። ሶ ኢፍ ክሎዝ ይሄ ኢፍ ክሎዝ አይደለም፣ ጀስት እኛን ለማደናገር የተሰጠ ነው ማለት ነው። ይሄ አሁን እዚህ ጋር በት ኢፍ አይጋት ማለት ሰብጀክት ፕላስ ቨርብ ቱ ነው። ሶ ኢፍ ክሎዝ ሲምፕል ፓስት ከሆነ ሜን ክሎዝ ምን ይሆናል? ዊች ፕላስ ቨርብ ዋን ይሆናል ወይም ቤዝ ቨርብ ይሆናል። ሶ ለዚህ ጥያቄ አሁን መልስ የሚሆነውን ምርጫ ላይ እንፈልጋለን ማለት ነው። ዊል አይሆንም፣
ከዚህ ጋር አይመሳሰልም ከጥያቄው ጋር ማለት። ውጅ ኤርን ግን ይመሳሰላል። ምክንያቱም ውጅ ፕላስ ቨርብ ዋን ኤርን ደግሞ ቨርብ ዋን ወይም ቤዝ ቨርቡ ኤርን ስለሆነ ለዚህኛው ጥያቄ መልስ የሚሆነው ቢ ነው ማለት ነው። ይሄ አይሆንም፣ ይሄኛውም አይሆንም ማለት ነው። ወደ አራተኛው ጥያቄ እንገባለን። ኩዌሽን ነምበር 4 ኢፍ ሺ ዳሽ persistent dry cough and fever, I would have called 8335, but that was not the case. It just looked like the ordinary flu. So እዚህ ጥያቄ ውስጥ ሜን ክሎዝ ሙሉ በሙሉ ተሰጥቶናል። ፈልጎ የተባልነው ኢፍ ክሎዝ ነው። ሶ ኢፍ ክሎዝ ስትራክቸሩ እናያለን ማለት ነው። እዚህ ጋር የተሰጠን ሜን ክሎዝ ጋር ውጅ ሃቭ ፕላስ ኮልድ ከሆነ ኮንዲሽናል ታይፕ 3 ይሆናል ማለት ነው። ስትራክቸሩ ምንድን ነው? ኢፍ ክሎዝ ሃድ ፕላስ ፓርቲሲፕል ኦር ቨርብ 3 ይሆናል ማለት ነው። ሜን ክሎዙ ደግሞ ውጅ ፕላስ ሃቭ ፕላስ ፓርቲሲፕል ይሆናል ማለት ነው። ሶ ሜን ክሎዝ ካገኘን ኢፍ ክሎዝን ነው የምንፈልገው ማለት ነው። እና ስትራክቸሩን ካወቅን ደግሞ ዳይሬክትሊ ምርጫ ውስጥ እንፈልጋለን ማለት ነው። ሶ ኤ ከነ መልስም አይሆንም፣ ለዚህኛው የተሳሳተ መልስ ነው ማለት ነው። ውጅ ሃቭ ይሄ ለሜን ክሎዝ ነው እንጂ ከነ አይሆንም ማለት ነው። ይሄም መልስ አይሆንም፣ ሃዝም አይሆንም። ሶ ዲ ነው። ዲ ሃድ ፕላስ ፓርቲሲፕል የሃዝ እና ሃድ ፓርቲሲፕል ሃድ ስለሆነ ዳይሬክትሊ መልሳችን ዲ ነው የሚሆነው ማለት ነው። ወደ አምስተኛው ጥያቄ ስንገባ ኢፍ ዳሽ ሄር አይ ውድ ለርን ሞር ፍሮም ሄር ይላል። ሶ ኢፍ ክሎዝ ተጠይቀናል። ሜን ክሎዝ ደግሞ አለን። ሶ ሜን ክሎዝ ላይ ፎከስ እናደርጋለን። ሜን ክሎዝ ምንድነው? ውጅ ፕላስ ቤዝ ቨርብ ነው። ውጅ ፕላስ ቤዝ ቨርብ ከሆነ የሚቀጥለው ኢፍ ክሎዙ ምን ይሆናል? ፓስት ሲምፕል የሆነ ሲምፕል ፓስት ይሆናል ማለት ነው። ሶ ሲምፕል ፓስት ከሆነ ምርጫ ውስጥ እንፈልጋለን ማለት ነው። ሚት ይሆናል። ምክንያቱም የሚት ወደ ፓስት ሲምፕል ሲቀየሩ ምን ይሆናል? ሚት ሁለቷ ኢ ደብል ኢዋ ወደ አንድ ኢ ትቀየራለች ማለት ነው። ሶ ዳይሬክትሊ የኛ ጥያቄ መልስ የሚሆነው ይሄ ነው ማለት ነው። ወደ ሌሎችን ስናይ ይሄ ከነ አይሆንም። ሃፍ ሚት አይሆንም፣ ከነ ተመሳሳይ አይደለም። ሲ ሚት ነው፣ ቤዝ ቨርብ ነው፣ ከነ አይሆንም። ዊች ሃፍ ሚት የሚሆነው ኢፍ ክሎዛችን ሃድ ፕላስ ፓርቲሲፕል እና ከሆነ ነው። ይሄ ሜን ክሎዝ ላይ እንትን የሚሆነው ማለት ነው። ወደ ስድስተኛው ጥያቄ ስንገባ ኩዌሽን ነምበር 6 ዳሽ ዩ ስኮር አን ኤ ኦን ዚስ ኤግዛም። ከኤ ከመለስክ ዩ ዊል ኖት ቹዝ ቱ ስተዲ እንግሊሽ ኢን ዘ ዩኒቨርሲቲ ይላል። ሶ ምን ማለት ፈልጎ ነው? እዚህ ጋር ይሄ ካስመዘገብክ ይላል። ሶ እዚህ ጋር ደግሞ ዩኒቨርሲቲ አትገባም፣ ለዩኒቨርሲቲ የእንግሊሽ ሰብጀክትን መምረጥ አችልም ይላል። ሶ ለዚህኛው ጥያቄ መልስ የሚሆነው የቱ ነው? ሶ እዚህ ጋር ምርጫ ውስጥ እናገኛለን ማለት ነው። አለስ ይሆናል። ምክንያቱም አለስ ከምን ጋር ተመሳሳይ ነው? ኢፍ ዩ ዶንት ማለት ነው። ኢፍ ዩ ዶንት ጋር ተመሳሳይ ነው ማለት ነው። ኢፍ ዩ ዶንት ስኮር አን ኤ ኦን ዚስ ኤግዛም ዩ ዊል ኖት ቹዝ ቱ ስተዲ እንግሊሽ ኢን ዘ ዩኒቨርሲቲ ይላል። ሶ አንለስ ከኢፍ ዩ ዶንት ጋር ከተመሳሰለ ዳይሬክትሊ መልሳችን ምን ይሆናል? አንለስ ይሆናል ማለት ነው። አንለስ ከኢፍ ዩ ዶንት ጋር ተመሳሳይ ነው። ቢ ኢፍ ኖት ከነ መልስ አይሆንም፣ ኤክሰፕትም አይሆንም፣ ቢኮዝም አይሆንም ማለት ነው። ሶ መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 7 ኢፍ ኤኒቲንግ ጎስ ሮንግ ዊዝ ዚስ ፕላን ዩ ዳሽ ሄልድ ሪስፖንሲብል። ኢፍ ክሎዝ ተሰጥቶናል ማለት ነው። አሁን ሜን ክሎዝ ነው ፈልጉ የተባልነው። ሶ እናያለን ማለት ነው። አሁን ላይ የኢፍ ክሎዝ ስትራክቸር እናያለን። ኢፍ ኤኒቲንግ ፕላስ ገዝ ምንድን ነው?
ቤዝ ቨርብ ወይም ቨርብ ዋን ነው። ሶ ቨርብ ዋን ከሆነ የሚቀጥለው ምን ይሆናል? ዊል ፕላስ ቢ ይሆናል ማለት ነው። ምክንያቱም if goes wrong this if anything goes wrong with this plan ከሆነ ቀጥታ ይሄ ጀነራል ትሩዝ አይደለም፣ ዜሮ ኮንዲሽናል መሆን አይችልም ማለት ነው። ሶ ምርጫችንም ያለን ዳይሬክትሊ ዊች ቢ አይሆንም፣ ምክንያቱም ኢፍ ክሎዛችን ቤዝ ቨርብ ስለሆነ ዊል ቢ ዳይሬክትሊ መልሳችን ራሱ እሱ ነው የሚሆነው ማለት ነው። ዊች ሃቭ ቢን አይሆንም፣ ምክንያቱም ዊች ሃቭ ቢን ከነ ስለ ኮንዲሽናል ጋር ተመሳሳይ ሪሌት አይደለም ማለት ነው። ይሄ ከነ የለም ማለት ነው። ዊል ሃቭ ቢን ይሄም የለም፣ ይሄም አሳሳይት ምርጫዎች ናቸው ማለት ነው። question number 8 had there been no trace of evidence for his involvement in the death of old lady in the neighborhood, the police dash so serious about keeping him in custody. so ይሄኛው ጥያቄ እንዴት እንወስደዋለን ማለት ነው? የመጀመሪያውን ሴንቴንስ እንደ ኢፍ ክሎዝ እንወስዳለን ማለት ነው። ይሄኛው ሴንቴንስ ፓስት ነው፣ ሲምፕል ነው ወይስ ፊቸር ነው? ስናየው had there been no trace evidence ይላል። ይሄኛው ወደ ፓስት ፐርፌክት ኮንቲኒዩስ ቴንስ ነው። ፓስት ፐርፌክት ኮንቲኒዩስ ከሆነ ይሄኛው ሴንቴንስ ፓስት ነው ማለት ነው። ይሄኛው ፓስት ከሆነ የቀጣይ ምን ይሆናል? ውጅ ኖት ፕላስ ሃቭ ቢን ይሆናል። እዚህ ውስጥ እንፈልጋለን ማለት ነው። ወንት አይሆነው። ወንት ማለት የዊል ኖት ኮንስትራክት ሲደረግ ነው። ውጅ ቢን አይመጣም ማለት ነው። ኮንዲሽናል ሴንቴንስ ጋር ስትራክቸሩ አይመሳሰልም ማለት ነው። ሲ ደግሞ ውጅ ኖት ሃቭ ቢን ይላል። ውጅ ኖት ፕላስ ቨርብ ዋን ወይም ቤዝ ቨርብ እናገኛለን ማለት ነው። ይሄኛው የእኛ ትክክለኛው መልስ ይሆናል ማለት ነው። ወደ 9ኛው ጥያቄ ስንገባ if you were to be a teacher, you dash have to join a college of education and take the necessary training. You can't jump into the profession from the street ይላል። አሁን ላይ ይሄኛውን በቀላሉ እናስወግዳለን ማለት ነው። እኛ ፎከስ ማድረግ ያለብን ኢፍ ክሎዝ እና ሜን ክሎዝ ነው። ይሄ ተጨማሪ ሴንቴንስ ነው ማለት ነው። ኢፍ ክሎዝ ከተሰጠን ሜን ክሎዝ እንፈልጋለን። ኢፍ ክሎዝ ምንድነው? ኢፍ ዩ ዌር ምንድነው የምታሳየው? ፓስትን ታሳያለች። ፓስት ካሳየ ቀጣይ የሚመጣው ምንድነው? ውጅ ፕላስ ቨርብ ዋን ይሆናል ማለት ነው፣ ወይም ውጅ ይሆናል ማለት ነው። ጀስት አሁን ምርጫ ላይ እንፈልጋለን። ምርጫ ላይ ዊል አይሆንም፣ ቢ ደግሞ ውጅ ይሆን አለ። ስለዛ ውጅን መልስ ይሆናል ማለት ነው። question number 10 if I dash French in high school, I would have had more job opportunity ይላል። if ክሎዝን ፈልጉ ነው የተባልነው። ሜን ክሎዝ አለን፣ I would have ይላል። I would have ማለት which plus verb 1 ስለሆነ which plus have plus had ከሆነ ቀጣይ ኢፍ ክሎዝ ምን ይሆናል? had plus participle ይሆናል። had plus participle ከምርጫ ውስጥ እንፈልጋለን። am taking አይሆንም፣ be take አይሆንም፣ have taken እሱም አይሆንም። ዳይሬክትሊ መልሳችን የሚሆነው had taken የሚለው ነው ማለት ነው። question number 11 the first thing I will do if I dash my driving license is to drive to the Rift Valley Lakes for a long vacation ይላል። አሁን ላይ ሜን ክሎዝ ተሰጥቶናል። ሜን ክሎዝ መጀመሪያ ላይ ከተሰጠን ኮማ አያስፈልግም ማለት ነው። ሜን ክሎዛችንን እዚህ ጋር እናወጣታለን ማለት ነው። እቺ ነች the first thing I will do ይላል። ሜን ክሎዛችን ዊል ፕላስ ቤዝ ቨርብ ከሆነ ኢፍ ክሎዛችን ምን ይሆናል? ፐርዘንት ሲምፕል ፐርዘንት ይሆናል። ምርጫ ላይ እንፈልጋለን ማለት ነው። ሀድጎትን እሱ መልስ አይሆንም ማለት ነው ለጥያቄያችን። ቢ ግን ይሆናል ማለት ነው፣ ምክንያቱም ጌት ሲምፕል ፐርዘንት ስለሆነ ነው። ሲ ደግሞ ጓት ነው። የጌት ወደ ፓሲ ሲቀይር ጓት ስለሚሆን እሱም አይሆንም፣ ቢልጌትም አይሆንም ማለት ነው።
ወደ 12ኛው ጥያቄ እንገባለን ማለት ነው። I cannot think what to do if Thaddeus were here, he dash me what to do ይላል። ሶ አሁን ላይ ኢፍ ክሎዝ ተሰጥቶናል ማለት ነው። ኢፍ ክሎዝ ተሰጠን፣ ከዛ ኮማ ተደረገ፣ ከዛ ሜን ክሎዝ ፈልጉ ተባል። ሶ እንዲሁ ስናይ እዚህ ጋር ኢፍ ቴዲዮስ ብሎ ዌር አለ። ዌር ምንድነው የምታሳየው? ፓስት ሲምፕልን ታሳያለች። ሶ ፓስት ሲምፕል ከሆነ ቀጣይ የሚመጣው ምን ይሆናል? ውጅ ፕላስ ቨርብ ዋን ወይም ቤዝ ቨርብ ይሆናል። ሶ ምርጫ ላይ እንፈልጋለን ማለት ነው። ሃርቶል አይሆንም ይሄ። ውጅ ቴል ግን መልስ ይሆናል። ምክንያቱም ውጅ ፕላስ ቤዝ ቨርብ የቴል ቤዝ ቨርብ ወይም ቨርብ ዋን ስለሆነ ዊል ቴል አይሆንም። ይሄም ውጅ ሃቭ ቶልድም አይሆንም ማለት ነው። Question number 13. If his parents dash well off, he would have gone to university ይላል። ሶ ይሄኛውን ጥያቄ ኢፍ ክሎዝ ነው ፈልጉ የተባል ነው። ከዛ በኋላ ሜን ክሎዝ ሙሉ በሙሉ ተሰጥቶናል። ሶ ሙሉ በሙሉ ከተሰጠን ስትራክቸሩን እናያለን ማለት ነው። ስትራክቸሩን ስናይ which have plus participle ተሰጥቶናል። ቀጣይ ኢፍ ክሎዝ ምን ይሆናል? had plus participle ይሆናል። ሶ ምርጫ ላይ እንፈልጋለን ማለት ነው። had been ያ ኦፍ ኮርስ ይሆናል። ምክንያቱም had plus participles ምክንያቱም ይሄኛው had been የቢን እንትን participle ቢን ስለሚሆን ማለት ነው። አር ከና ለመልሱ ለጥያቄው አይሆንም፣ መልስ አይሆንም፣ have beenም አይሆንም፣ ዌርም አይሆንም ማለት ነው። ሶ ወደ question number 14 እንሄዳለን ማለት ነው። question number 14 ምን ይላል? once upon a time, the cat bite the mouse tail off. Give me my tail, said the mouse, and the cat said, well, I dash you back your tail if you fetched me some milk ይላል። እና አሁን ይሄኛው ኮንቨርሴሽን ከካትና አይጥ ነው እንትን የተነጋገሩት ማለት ነው። ሶ መጨረሻ ላይ ምን ትላለች ድመቷ? ካት ሴድ ዌል ዳሽ ዩ ባክ ዩር ቴል ኢፍ ዩ ፊችድ ሚ ሰም ሚልክ ይላል። ሶ አሁን ላይ ሜን ክሎዝ መጀመሪያ ላይ ከሰጠን ኮማ አያስፈልግም ማለት ዳይሬክትሊ ወደ ቀጥታ ነው የምንጽፈው ማለት ነው። ሶ አሁን ላይ እዚህ ጋር ሙሉ በሙሉ የተሰጠን ኢፍ ክሎዝ ነው። ኢፍ ክሎዝ የተሰጠን ምንድነው? ስትራክቸሩን ስናይ ሰብጀክት ፕላስ ቨርብ ቱ ነው። ቨርብ ቱ ከሆነ ሜን ክሎዛችን ምን ይሆናል? ውጅ ፕላስ ቨርብ ዋን ወይም ቤዝ ቨርብ ይሆናል ማለት ነው። ሶ ምርጫ ውስጥ እንፈልጋለን ማለት ነው። ኦኬ ውጅ ጊቭን ይሄ አይሆንም። ይሄ ለዚህኛው ጥያቄ መልስ አይሆንም ማለት ነው። እዚህ ይሄ ኤኛው መልስ አይሆንም። ሶ ውጅ ጊቭ የሚለው ይሆናል ማለት ነው። ምክንያቱም ይሄ ውጅ ፕላስ ቨርብ ዋን ስለሆነ ማለት ነው። ይሄም አይሆንም ማለት ነው። ይሄም አይሆንም። question number 15 you will catch cold dash a pullover ይላል። ሶ ለዚህኛው ጥያቄ የቱ ነው መልስ የሚሆነው ብለን ስናይ አሁን ላይ ሜን ክሎዝ ተሰጥቶናል ማለት ነው። ሜን ክሎዝ ከሰጠን ሜን ክሎዝ መጀመሪያ ከመጣ ኮማ አያስፈልግም ማለት ነው። ኢፍ ክሎዝ ጋር ኮማ አያስፈልግም። ሶ ኮንሰፕቱን መረዳት አለብን ማለት ነው። you will catch cold ምን ይላል? ብርድ ሊይዝህ ይችላል ሹራብ ካልደረብክ ይላል። ሶ ለዚህኛው የቱ ነው መልስ የሚሆነው? ሲ ነው። ቀጥታ ዳይሬክትሊ ሲ አንለስ ዩ ዊር ይላል። ኢፍ ዩ ዊር ከሆነ ይሄኛው ጋር እንትን ይሆናል ማለት ነው። አይመሳሰልም። ሶ ይሄኛው መልስ አይሆንም፣ ይሄኛው መልስ አይሆንም፣ ይሄኛው መልስ አይሆንም ማለት ነው። ሶ አንለስ ዩ ዊል ካች ኮልድ አንለስ ዩ ዊር ፑሎቨር ይላል። ሶ መልሳችን ዳይሬክትሊ ሲ ይሆናል ማለት ነው። ወደ question number 16 ሲገባ he would send his children to a better school if he dash more money ይላል። ሶ ለዚህኛው ጥያቄ የቱ ነው መልስ የሚሆነው ብለን ስናይ መጀመሪያ ላይ ሜን ክሎዝ ተሰጥቶናል ማለት ነው። ሜን ክሎዝ ከተሰጠን የሜን ክሎዝ ስትራክቸር እናያለን ኢፍ ክሎዝን ለማግኘት ማለት ነው። ውጅ ፕላስ ቨርብ ዋን ወይም
ቤዝ ቨርብ ተሰጥቶናል ማለት ነው። ሶ ቤዝ ቨርብ ከተሰጠን ዊች ፕላስ ቤዝ ቨርብ ከተሰጠን ኢፍ ክሎዝ ምን ይሆናል ማለት ነው? ፓስት ይሆናል ማለት ነው፣ ወይም ሲምፕል ፓስት ይሆናል። ሶ ዳይሬክትሊ ምን ይሆናል? ቢ ይሆናል ማለት ነው። መልሳችን ቢ ይሆናል ማለት ነው። ይሄኛውም አይሆንም፣ ይሄም አይሆንም፣ ይሄኛውም አይሆንም። ለእኛ ለጥያቄያችን መልስ አይሆንም ማለት ነው። ወደ ቀጣዩ ጥያቄ ስንገባ ኩዌሽን ነምበር 17 ኢፍ ሂ ኒው ዛት ኢት ኢዝ ዳንጀረስ ኮማ ሂ ዳሽ ይላል። ሶ አሁን ላይ ኢፍ ክሎዝ ተሰጥቶናል ማለት ነው። ኢፍ ክሎዝ ከተሰጠን ሜን ክሎዝ ፈልጎ ነው የተባልነው። ሜን ክሎዝ ደግሞ ለማግኘት ኢፍ ክሎዝን ስትራክቸሩን ማወቅ አለብን ማለት ነው። ሂ ኒው ይላል። ሶ ፓስት ሲምፕል ነው ወይም ሲምፕል ፓስት ነው። ሶ ሲምፕል ፓስት ከሆነ ሜን ክሎዝ ምን ይሆናል? ውጅ ፕላስ ቨርብ ዋን ይሆናል። ሶ እዚህ ውስጥ እንፈልጋለን ማለት ነው። ወንት ለዚህኛው አይሆንም፣ ይሄኛውም አይሆንም። ሶ ጥያቄያችን መልስ የሚሆነው ይሄኛው ነው የሚሆነው ማለት ነው። ይሄኛውም አይሆንም። ወደ ኩዌሽን ነምበር 18 እንገባለን ማለት ነው። እዚህ ጋር ልብ በሉ። ኢፍ ራቢ ኢዝ ሄትድ ኮማ ኢት ዳሽ ቴምፖራሪ ሉዝ ኢትስ ኮለር ይላል። ሶ ይሄኛው ምንድነው? ሴንቴንሱን በጣም መረዳት ይኖርብናል፣ ልንሸወድ እንችላለን። ይሄኛው ሴንቴንስ ዜሮ ኮንዲሽናል ነው። ምክንያቱም ጀነራል ትሩ ስለሆነ ራቢ ሂት ከሆነ ቴምፖራሪ በደቂቃ ውስጥ እንትኑ ከለሩን ሊያጣ ይችላል። ሶ ይሄኛውን ምን እናደርጋለን? መልሱ ዳይሬክትሊ ዳዝ ይሆናል ማለት ነው። ይሄኛው መልስ ይሆናል። ይሄኛው መልስ አይሆንም። ዊል የሚሆነው ዊል አይሆንም። ምክንያቱም ይሄ ጀነራል ትሩዝ ነው። ጀነራል ትሩዝ ከሆነ ዜሮ ኮንዲሽናል ነው የምንጠቀመው ማለት ነው። ወደ ኩዌሽን ነምበር 19 እንገባለን ማለት ነው። I don't think I will get the job but if I got it, I dash more ይላል። ይሄን ቅድም ሰርተናል፣ ድጋሚ የመጣ ጥያቄ ነው። ዳይሬክትሊ መልስ የሚሆነው ይሄኛው ነው። ምክንያቱም ኢፍ ክሎዛችን ፓስት ሲምፕል ወይም ሲምፕል ፓስት ስለሆነ ሜን ክሎዛችን ውጅ ፕላስ ቤዝ ቨርብ ስለሆነ ዳይሬክትሊ መልሳችን ቢ ይሆናል ማለት ነው። ኩዌሽን ነምበር 20 ስንገባ ኢፍ ሂ ዳሽ ሞር ኬርፉሊ ሂ ውድ ኖት ሃቭ ሃድ ዘ አክሲደንት ይላል። ሶ ሜን ክሎዛችን ተሰጥቶና ኢፍ ክሎዛችን አልተሰጠንም ማለት ነው። ሶ ኢፍ ክሎዛችን ሜን ክሎዛችን ከተሰጠን ሜን ክሎዛችን ስትራክቸር እናያለን። ሰብጀክት ፕላስ ውድ ፕላስ ሃቭ ፕላስ ፓርት ፓርቲሲፕል ከሆነ ፓርት ፓርቲሲፕል ከሆነ ኢፍ ክሎዛችን ምን ይሆናል? ሃድ ፕላስ ፓርት ፓርቲሲፕል ይሆናል። ዳይሬክትሊ ምርጫ ውስጥ እንፈልጋለን ማለት ነው። ፓርት ፓርቲሲፕል ይሄ ፓስት ሲምፕል ነው፣ አይሆንም። ሃድ ድሪቭን ግን ይሆናል። መልሳችን ሃድ ድሪቭን ይሆናል። ምክንያቱም ሃድ አለን፣ ድሪቭን ደግሞ ፓስት ፓርቲሲፕል ስለሚሆን ማለት ነው። ሃዝ አይሆንም፣ ይሄኛውም አይሆንም። ሰዓቱ እየሄደ ነው። ዳይሬክትሊ 21 I wish I dash to your advice about spending my money ይላል። ዳይሬክትሊ ይሄኛው በጣም ቀላል ነው። መልሳችን ምን ይሆናል? ይሄኛው እንትን የማያስፈልገውም ማለት ነው። ይሄ ጀስት ቢ ነው የሚሆነው ማለት ነው። ሌላኛው ደግሞ ኩዌሽን ነምበር 22 I wish I dash the time ይላል። ይሄኛው ዳይሬክትሊ እናስወጠዋለን ማለት ነው። ይሄ ጀስት ፎከስ ያለብን የመጀመሪያው ጥያቄ ውስጥ ነው። ይሄኛው ጥያቄ ዳይሬክትሊ መልስ የሚሆነው ይሄኛው ነው። ምክንያቱም በጣም ቀላል፣ ይሄኛውን አይታችሁ ራሱ መመለስ ትችላላችሁ። ሌላኛው ደግሞ 23 dash I would be able to finish my assignment ይላል። ይሄኛውም ጀስት ሜን ክሎዝ ተሰጥቶ ሙሉ በሙሉ ደግሞ ኢፍ ክሎዝ ፈልጉ ይላል። ሜን ክሎዝ ከተሰጠን ኢፍ ክሎዝ መፈለግ አያቅትም ማለት ነው። ውጅ ቢ ካለ ውጅ ፕላስ ቨርብ ዋን ወይም ቤዝ ቨርብ ተሰጥቶናል ማለት ነው። ኢፍ ክሎዛችን ምን ይሆናል? ፓስት ሲምፕል ይሆናል። እዚህ ውስጥ ፓስት ሲምፕል፣ ይሄ ፓስት ሲምፕል አይደለም። ይሄኛውም ይሄ ግን መልስ ነው። ምክንያቱም ኢፍ ዩ ስቶፕድ ይላል። ይሄ ፓስት ሲምፕል ሆነ ማለት ነው። ይሄኛው አይሆንም፣ ምክንያቱም እዚህ ጋር ሀብ አለች። ሌላኛው ደግሞ እዚህ ጋር ይሄ ያለ ሀድ አለች። ምክንያቱም ይሄም መልስ አይሆንም። ዳይሬክትሊ መልሳችን ይሄም አይሆንም፣ ቢ ይሆናል ማለት ነው። ኩዌሽን ነምበር 24 we wish we dash her home
comma but her mom is not in the country ይላል። perhaps we can do that when she gets back next month ይላል። so directly ይሄኛው መልሱ የሚሆን በጣም ቀላል ነው። directly ቢሆን we send ይሆናል ማለት ነው። question number 25 I wish dash studied hard in school ይላል። so እዚህ ጋር የፒዲኤፍ ስናዘጋጅ ስህተት ነበር። ምክንያቱም እዚህ ጋር ዲ ላይ I wish ብሎ had መኖር ነበረበት። so መልሳችን የሚሆነው በጣም ቀላል ነው። ይሄ ነው የሚሆነው። ይሄ አይሆንም፣ ይሄም አይሆንም። ቪዲዮውን እስከመጨረሻ ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።